ሰላም ሰላም ቤተሰብ፣ ዛሬ እንግዲህ አፕል ወይም ፖም ለጤና ያለው ጥቅም ወይም ፋይዳ ምንድን ነው የሚለውን ይዤላችሁ መጥቻለሁ ማለት ነው። አፕል በውስጡ ፔክቲን የተባለ የሚሟማ የፋይበር አይነት ይዟል። ይህ ንጥረ ነገር በደም ውስጥ ያለውን መጥፎ ኮሌስትሮል ለመቀነስ ይረዳል። አፕልን አዘውትሮ መመገብ የስኳር በሽታ የመጋለጥ እድሉን እንደሚቀንስ ጥናቶች ያሳያሉ። እንዲሁም በፋይበር እና በውሃ የበለጸገ ስለሆነ ቶሎ የመጥገብ ስሜት እንዲሰማን ያደርጋል ማለት ነው። ይህ ደግሞ ለክብደት መቀነስ ይረዳል። አፕል በውስጡ ምን ምን ይዟል ብለን ስናይ የምግብ ይዘቱ ተዘርዝሮ አያልቅም። ጥቂቶቹ ልንገራችሁና ለምሳሌ ፕሮቲን፣ ካሎሪ፣ ፋይበር፣ ካልሲየም፣ ፖታሲየም፣ ማግኔዚየም፣ ብረት፣ ሶዲየም፣ ኮፐር፣ ዚንክ። ከነዚህ በተጨማሪ በርካታ የቪታሚኖችን የያዘ ሲሆን ቪታሚን ኤ፣ ቪታሚን ቢ1፣ ቪታሚን ቢ2፣ ቪታሚን ቢ6፣ ቪታሚን ሲ፣ ቪታሚን ኢ፣ ቪታሚን ኬ ይዟል ማለት ነው። እንግዲህ አፕል በምግብ ይዘታቸው ከፍተኛ ጠቀሜታ ወይም ጥቅም ያላቸውን ግብዓቶችን አካቶ የያዘው ወይም ደግሞ ይዟል ማለት ነው። በተጨማሪ እንግዲህ በውስጡ የያዘው አንቲኦክሲዳንት፣ ፖታሲየም እና ሌሎችን ቪታሚኖችን ይዟል ማለት ነው። ሌላኛው ደግሞ አፕል ለምግብ መፈጨት አፕል ካለው የፋይበር መጠን የተነሳ የምግብ መፈጨትን ያግዛል። ከዚህ በተጨማሪ የታችኛውን የአንጀታችንን ክፍል እንቅስቃሴ ቀላል ያደርገዋል። እንዲሁም የጨጓራ ህመምን ወይ ጨጓራችን ህመማችንን ይከላከልልናል ማለት ነው። አፕል የደም ማነስን፣ ለድካም አፕል ድካም በሚሰማን ጊዜ ለሰውነታችን የተለየ ብርታትን ይሰጠናል። ይህም ታመው የተኙ ሰዎችን ቶሎ እንዲድኑ ወይም ደግሞ እንዲበራቱ ይረዳል። ለእርጅናን ይከላከላል። አፕል በውስጡ ካለው የያዘው አንቲኦክሲዳንት እርጅናን እንደሚከላከል ይነገርለታል። ሌላኛው ደግሞ ጥርስ እንክብካቤ አፕል በመብላት እንግዲህ ጥርሳችንን መንከባከብ እንችላለን ወይም ደግሞ እንንከባከባለን ማለት ነው። እና መንጋጋ ለማጽዳት ይረዳል። እንግዲህ አፕል የፋይበር ይዘቱ ለዚህ ተጠቃሽ ሲሆን ጥርስ እንዳይቦረቦር ይረዳል ወይም ያግዛል ማለት ነው። የኮሌስትሮል መጠንን ይቀንሳል። አፕል በውስጡ እንደ ፖታሲየም፣ ፎስፈረስ እና ካልሲየም ያሉ ማዕድናትን በመያዙ የተነሳ የሰውነታችን ፈሳሽ ይዘታቸው የተመጣጠነ እንዲሆን በማድረግና እንደ ልብ ምት፣ ደም ግፊት ያሉትን ለመቆጣጠርም ያስችላል ማለት ነው። በአፕል ውስጥ የሚገኙት አንቲኦክሲደንትስ
የሰውነት ሴሎችን እንዳይጎዱና የካንሰር ሴሎችን እንዳይራቡ በመከላከል የሳንባ፣ የጡት እና የአንጀት ካንሰርን ጨምሮ የተለያዩ የካንሰር አይነቶችን እንዳንጋለጥ ይረዳል ወይ ይከላከላል ማለት ነው። አፕል የአይምሮ ጤናን ያሻሽላል። በአፕል ውስጥ የሚገኘው ንጥረ ነገሮች የአይምሮ ሴሎች ከጉዳት በመጠበቅ ወይም ደግሞ የማስታወስ ችሎታ ወይም የመርሳት ችግር ይቀንሳል። በአጠቃላይ የአይምሮ ጤናን እንደሚያሻሽል ይታመናል ማለት ነው አፕል። ሌላኛው ደግሞ አፕል የአስም በሽታ ተጋላጭነትን ይቀንሳል። በአንቲኦክሲዳንትስ የበለጸገው አፕል አየር መተላለፊያ ቱቦዎችን ኢንፍላሜሽን ይቀንሳል። እንዲሁም አንዳንድ ጥናቶች አፕል በመጠቀም እና የአስም በሽታ ተጋላጭነት የህመሙ ክብደት መካከል ያለውን ጥብቅ ቁርኝነት ይጠቁማሉ ማለት ነው። አፕል ጉበትን ከመርዛማ ነገር ያጸዳል። እንግዲህ አፕል ጉበትን ከመርዛማ ነገር ያጸዳል። አፕል ምግብ ስንመገብ ሆነ ስንጠጣ ወይም ደግሞ በእርግጥ የአልኮል መጠጦችን ስንጠጣ ግድ ችግሩን የበለጠ እናሰፋዋለን ወይም መድኃኒት ስንወስድ ማለት ነው። አሁን ታመን መድኃኒት ስንወስድ ወደ ሰውነታችን የገባውን ሰውነታችንን ሊመርዝ የሚችል ነገር የማስወገድ የሚመርዘውን የሚያስወግድ ስራ የተሰጠው ለጉበታችን ነው። እንደመሆኑ መጠን እንግዲህ ለጉበታችን እንደመሆኑ መጠን በዚህ ጉዳይ ጉበታችን ስራ ይበዛበታል። አብዛኛውን ጊዜ ራሱን ይመርዛል። ታዲያ ለዚህ ተብሎ የሚወሰዱት መድኃኒቶች ቢሆኑም ጉበታችን ከመርዳት ይልቅ ያባብሱታል ወይም ደግሞ ይጎዱታል ማለት ነው። ጉበታችን ስራ ስለሚበዛበት እንግዲህ እኛ ምን ማድረግ ነው ያለብን ማለት ነው? ከመጀመሪያውኑ ተፈጥሮ ራሱ ባቀረበችልን መንገድ መንከባከብ ተመራጭ ነው። ከዚህ ማጽጃ መንገዶቹ አንዱ ምንድነው ብለን ስናይ እንግዲህ በተፈጥሮ ጉበታችን እንዴት እናጸዳለን ወይ እንዴት እንጠብቃለን ብለን ካልን አፕል ወይም ፖም ሲሆን በውስጡ በያዘው የፒክቲን እና የሌሎች አንቲኦክሲደንትስ ምንጮች አማካኝነት ጉበታችንን ከመርዛማ ነገሮች በማጽዳት ራሱን ያቀልለታል ወይም ደግሞ እንደ ራሱን ይጠብቃል ማለት ነው አፕል ብንበላ። ሌላኛው ደግሞ የእንቅልፍ ማጣት የመሳሰሉትን አብዛኛው ጊዜ ጉበታችን ሲመረዝ የሚታይ ችግር ሲሆን የሚታይ ችግር ነው። እንግዲህ ይህ ለመከላከልም አፕል ሙሉ
እንግዲህ መብላት አለብን ማለት ነው። ከአፕል ሙሉ ጥቅሙን ለማግኘት ከነልጣጩ መመገብ ወይም መብላት አለብን። መመገብ ወይም መብላት ይመከራል ማለት ነው። ምክንያቱም አብዛኛውን ፋይበር እና ጠቃሚ ንጥረ ነገር የሚገኘው በልጣጩ ላይ ስለሆነ ማለት ነው። አፕል እንግዲህ ጥቅሞቹ ይህን ከሆነ እንግዲህ ጥሬውን ብቻ ከመብላት ደግሞ እንዴት መብላት እንችላለን የሚለው ደግሞ ማለት ነው። ከምግብ ጋራ መብላት እንችላለን ማለት ነው። በሰላጣ እንደዚሁም በአጃ እንደ ጁስ አድርገን መጠጣት እንችላለን። ለሆምጣጤ፣ ለኬክ እና በሌሎችም ምግቦች ውስጥ ጨምረን መጠቀም እንችላለን ማለት ነው። እንግዲህ የአፕልን ጥቅም ይሄን ያህል ካልኳችሁ ጉዳቱስ ደግሞ ምንድነው የሚለውን ደግሞ እናያለን ማለት ነው። እንግዲህ አፕል ያው አብዛኛውን ጊዜ ያው ጥቅሙ ነው የሚበልጠው። ጉዳቱ ደግሞ ምንድነው ብለን ካልን አፕል ምንም እንኳን እንግዲህ ጤናማ ቢሆንም አላርጂ ላለባቸው ሰዎች ወይም አለርጂክ ላለባቸው ሰዎች በውስጡ ባለው ተፈጥሮ ስኳር ምክንያት የሆድ መነፋት ወይም ምቾት ማጣት ሊያጋጥማቸው ይችላል ማለት ነው። እንደዚሁም ደግሞ ፍሬው ወይም ዘሩ ማለት ነው በአፕል ውስጥ ያለው ዘሩ ጎጂ ወይም ገዳይ የተባለ ንጥረ ነገር አለው ማለት ነው። እና አፕልን ስንበላ ፍሬውን ወይም ደግሞ ዘሩን ማኘክ የለብንም፣ መዋጥ የለብንም፣ መብላት የለብንም ማለት ነው። እና ቤተሰብ ሀሳብ አስተያየታችሁን በኮሜንት ጻፉ፣ ሰብስክራይብ አድርጉ፣ ሼር ላይክ አድርጉ። በሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ።